ዘመን እንደ ዛሬ ሳይዘምን ስልጣኔ ባልነበረበት በአባቶቻችን ጊዜ እንዲሁም ዘመናዊ የትራንስፖርት አገልግሎት ባልነበረበት ወቅት በየብስ ላይ ፈረስና በቅሎ እንዲሁም በባህር ላይ ታንኳ አንዱ ነበር። ታዲያ በውቢቷ ባህር ዳር የአባቶቻችን የመጓጓዣ ዘዴ የነበረውን ታንኳ ታሪኩና ባህሉ እንዳይረሳ በሚል ለ9ኛ ጊዜ የታንኳ ቀዘፋ ውድድርን አካሄዳለች። ታንኳ ከተፈጥሮ ውሃ ከበቀለው ደንገል ከተሰኘው ተክል በታንኳ ሥራ በተካኑ ባለሙያዎች ተጨማሪ ግብዓቶችን አካቶ የሚሰራ የውሃ ላይ መጓጓዣ መሆኑን ብዙዎች የሚያውቁት ነው። በነገራችን ላይ ደንገል ታንኳ ብቻ አይደለም። ከበቀለበት ውሃ ደግ ሲል አናቱ ላይ የሚያምር አረንጓዴ ጎፈሬ የተሸከመው በተቆረጠ ጊዜ ቤትን የሚያደምቅ ጨፊን የሚለግስ ለምለም ተክል ነው። የዘንድሮው የታንኳ ቀዘፋ ውድድር ለየት የሚያደርገው የውሃ ላይ ብስክሌትና ፋይበር ግላስ ያካተተ መሆኑ ነው። የታንኳ ቀዘፋ ውድድሩ ወንዶችና ሴቶችን ያካተተ ሲሆን ከ1 እስከ 3 የወጡ ተወዳዳሪዎችን ሽልማት አበርክቶላቸዋል። በተጨማሪም ሌሎች ተወዳዳሪዎች ለእያንዳንዳቸው የ3000 ብር ሽልማትም ተበርክቶላቸዋል። ሁላችንም ባህር ዳር የቱሪዝም መዳረሻና ባህሏ እንዳይረሳ ጠንክረን ልንሰራ ይገባል። ይህ የዕለቱ መልእክታችን ነው።